ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት የዚህን ዲዛይን የእጅ ስራ ዲዛይን አሰራር ነው ይዤላችሁ የመጣሁት ማለት ነው። ቪዲዮውን ላይክ እያደረጋችሁ ከአክብሮት ጋር ጀመሩት። በመጀመሪያ ለመስራት ሰንሰለት እንሰራለን። እናንተ የፈለጋችሁትን መጠን ያክል ሰንሰለቱን መስራት ትችላላችሁ። እኔ ያው እናንተን ለማሳየት ስለሆነ ለቪዲዮ ስለሆነ እንዳይረዝምብኝ የተወሰነ ሰንሰለት ላይ ነው የምሰራው ማለት ነው። ከዛ ሰንሰለት እንደዚህ ሰርተን ከጨረስን በኋላ ወደዚህ እንመለስና ስራው ወጥ ነው የሚገርማችሁ ማለት ነው። ከዛ እዚህ ጋር እንደዚህ ክራችን እንደዚህ ከጠለፈን በኋላ እዚህ ጋር አንድ ግማሽ አንዳንዶች እንሰራለን ማለት ነው እንደዚህ። ከዛ በሁለተኛው ደግሞ ምንም ሳንጠልፍ የተኛ ነጠላ እንሰራለን ማለት ነው። ልክ እንደዚህ በመቀጠል አሁንም ከጠለፈን በኋላ ግማሽ አንዳንዶች የተኛ ነጠላ ግማሽ አንዳንዶች የተኛ ነጠላ እንደዚህ እያደረገን ሙሉ ሰንሰለቱ ላይ አንደኛ ስቴፕ ላይ እንጨርሳለን ማለት ነው። ከዛ ጫፍ ላይ ስንደርስ በአንድ ሰንሰለት እንደዚህ እንቋጥርና ወደ ሁለተኛው ስቴፕ እንዞራለን ማለት ነው። ከዛ ቅድም እዚህ ጋር ከመዞሬ በፊት ግማሽ አንዳንዶች ላይ ስለነበረ የጨረስኩት አሁንም የሚሆነው የሚቀየረው ምንድን ነው? እንደዚህ ክሬን እጠልፋለሁ። እዚህ ክራችሁን ከጠለፋችሁ በኋላ እዚህ ጋር በስተውጭ በኩል እንደዚህ ይወስዳለሁ ማለት ነው። ከዛ ነጠላ የሰራነው ላይ ነጠላ ግማሽ የሰራነው ላይ ደግሞ ግማሽ እየጠለፍን እንሄዳለን ማለት ነው። በዚህ በውጭ በኩል ከዛ ግማሽ ነጠላ እዛ እንደዚህ አይነት ይሄኛውን ዲዛይን እየሰጠን ይሄዳል ማለት ነው። ወጥ ዲዛይን ስለሆነ ምንም የሚያስቸግር ነገር የለውም። ነጠላው ላይ ነጠላ እንሰራለን፣ ግማሹ ላይ ደግሞ ግማሽ እንሰራለን። በቃ ይሄ ነው አሰራሩ ማለት ነው። ይቅርታ ነጠላ መውሰድ ሲኖርብኝ ግማሽ ጠለፍኩኝ። ከዛ መጨረሻ ላይ ስንደርስ አንድ ሰንሰለት ሳይው ቦልድ የሆነ እንደዚህ ትላልቅ አድርጎ እንትኑን ይሰራልናል ማለት ነው። በፊት ወይ በግማሽም በነጠላም ብቻ መስራት ይቻላል፣ ግን እንደዚህ እንትን አይለለንም። ይሄኛው መስመር ትላልቅ አድርጎ አያሳየንም። ሞር እንደዚህ አድርገን ስንለው ደግሞ በጣም ነው ትላልቅ ያደርግልንና ውበቱን እንትን ይልናል ማለት ነው፣ ይጨምረዋል። ስራው እንደዚሁ ነው የሚቀጥለው። አንድ ነጠላ አንድ ግማሽ እያለን እንሄዳለን ማለት ነው።
ካስቸገራችሁ ምናልባት ምንም ያስቸግር ነገር የለውም። ግማሹን ብቻ እየሰራችሁ ለራሱ በእንደዚህ አይነት ስራ መሄድ ትችላላችሁ። ወይ ደግሞ ነጠላውን ብቻ እየሰራችሁ በዚህ መንገድ መሄድ ትችላላችሁ። ግን ደግሞ እንደዚህ በትላልቁ ሲመጣ እንትን ይላል፣ ያምራል። በተለይ ለአልጋ ልብስ ለኮፍያ ሲሆን በጣም ያምራል። እንደዚህ ቅርታ ምን ነው እዚህ ጋር አንዴ አጋዥ ያስፈልጎታል እንግዲህ መሰለኝ ትንሽ አታገለኝ። ከዛ መጨረሻ ላይ ስንደርስ በአንድ ሰንሰለት እንቋጥራለን። እንደምትመለከቱት እንደዚህ አይነት እንትን ይሰጠናል ማለት ነው፣ ስራ ይሰጠናል። እዛ በመቀጠል እዚህ ጋር የጨረስኩት ምንድነው ግማሽ አንዳንዶች ስራ ነበረ። አሁንም የምወስደው ግማሽ አንዳንዶች ነው የምሰራው ማለት ነው። እዛ ቀጣዩ ደግሞ የተኛ ነጠላ ነው። ከዛ ግማሽ እዛ የተኛ ነጠላ ከዛ ግማሽ ነጠላ ከዛ ግማሽ ከዛ ሰንሰለት። ይሄው እንደምትመለከቱት እንዴት እንደሚያምር። እናንተ ደግሞ በሌላ ከለር ብትሰሩት የበለጠ ያምራል። ግማሽ ላይ ግማሽ ነጠላው ላይ የተኛ ነጠላ እያደረገን እንደዚህ እየሰራን እንሄዳለን ማለት ነው። ከዛ ጫፍ ላይ ስንደርስ አንድ ሰንሰለት እንቋጥራለን። ሰው ወደዚህ እንዞራለን። ይሄው ግማሽ አንዳንዶች ነበረ እየሰራ ነው። ጫፍ ላይ እንደነገርኳችሁ ግማሽ ላይ ግማሽ እንሰራለን። ነጠላው ላይ ነጠላ እንሰራለን። ግማሹ ላይ ግማሽ ነጠላው ላይ ነጠላ። እንትኑን ያሳነስኩት ያው ወጥ ስለሆነ ሌላ ምንም እንትን የምለው ነገር ስለሌለኝ ነው። ሰንሰለቱን አሳንሼ እዚህ ላይ እንትን ያልኩት ማለት ነው። ቪዲዮ እንዳይረዝም እና ደግሞ አሰልቺ እንዳይሆን ስለፈለኩ ነው ማለት ነው። ይቅርታ። ምናልባት በረዥሙ የምትፈልጉ ምናምን ካላችሁ እዚህ ጋር ሳይዙን አንሶ ስታዩት በዚህ አይደለም ለማለት ነው። እናንተ 200ም ሰንሰለት ማድረግ ትችላላችሁ ለቁመት። ለጎንዮሽ ከሆነ ደግሞ ከ35 እስከ 40 50 አድርጋችሁ መጠቀም ትችላላችሁ ማለት ነው። እንግዲህ የዛሬ ስራዬ ይሄንን ይመስላል። ቪዲዮውን ከወደዳችሁት ብዙ የሚሰሩ ልጆች ስላሉ እኔም ይጠቅመኛል ሼር
አድርጉልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁኝ ሰብስክራይብ አድርጉኝ። ቀጣይ ደግሞ ምን እንድሰራላችሁ የምትፈልጉትን በኮመንት ስር አስቀምጡልኝ ማለት ነው። በቀጣይ ደግሞ የምችለውን ያክል በጠየቀችው መሰረት እሰራላችኋለሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ። አመሰግናለሁ። ቻው